እኔ ዛሬ ሆስፒታል ነው ያደርኩት። ትላንት የቪአይፒ ክላስ እያስተማርኩ ነበር። ሙሉ ቀን ካፒታል ሆቴል ነበርንና ቆሜ ነው ሳስተምር የዋልኩት። በጣም ደስ የሚል ክላስ ነበር። ተማሪዎቹ በጣም ጥቂት ስለሆኑ በደንብ ፐርሰናል ኢንተራክት እያደረግን ዋን ቱ ዋን ሙሉ ቀን ኮንተንት ክሬት እያደረግን ስክሪፕት እየጻፍን ፖስተር እየሰራን በኖትቡክ የለም ቪዲዮ እየሰራን በቃ ኤክሳይቲንግ ሳይታወቀ ይለካ አልተቀመጥኩም ማለት ነው። ከጠዋት ጀምሮ ከአንድ ሰዓት ወይም ከሁለት ሰዓት ጠዋት እስከ 11 ሰዓት ማለት ነው። ከዛ ማታ እቤት ስገባ ግቢ ውስጥ እንደገባው ይተዋረክ ያው ስላላገኘሁት ሙሉ ቀን ግቢ ውስጥ ኳስ መጫወት ጀመርን ከይተዋረክ ጋር ተሯሯጥንና ስላላበኝ ሻወር ወሰድኩኝ። ከዛ እዚህ ጋር ፔን ይሰማኝ ጀመር ማለት ነው። የሆነ የህመም ስሜት ምንድነው እዚህ ጋር ይጫነኛል ምናምን አልኳት ሜላትን። ጨጓራ ሊሆን ይችላል አለች። እሷም ሆዴን አሞኛል እየቆረጠኝ ነው። ያው የበዓል ድባብ አለ አይደለች ምግቧ ምናምን ረጅም ጊዜ ከቅባት የቆየ ሆድ ያማል አይደል? በቃ ጨጓራ ይሆናል ምናምን ተባለ። እሺ ስለዚህ ጀምናይን ገባውና ጀምናይ እንደዚህ እየተሰማኝ ነው። ጾም ከርመን አሁን ገና ነው የፈሰክ ነው 3 ቀናችን ነውና እንደዚህ ሰማያ ስለው ጨጓራ ሊሆን ይችላል። ስለዚህ የሚመከረው ምንም ምግብ አትበላ እራት አረ የሆነ ነገር ልብላ አልኩት። ደግሞ ርቦኛል። ይቅርብ ግድ የለም ከቻልክ ባዶ ሆድህን እደር ዛሬ። ለምን ብዙ አሲድ ስለሚያመነጭ ጨጓራ ምግብ ስትበላ ይጨምራል ፔኑ። መብላት ግድ ካለብህ ኦትስ ወይ አጥሚት ወይም ሙዝ ውሰድ፣ አሲዲቲው ትንሽ ይቀንሳል አለኝ። ይቅርብኝ ለዛሬ በቃ ልደር አልኩና ጋደም ለማለት ስሞክር በጣም ህመሙ እየጨመረ ሄደ። እዚህ ጋር ማለት ነው በጣም እየተጫነኝ እያመመኝ መጣ ማለት ነውና አረ ህመሙ እየጨመረ መጥቷል። ጋደም ለጥ ብለህ እንዳተኛ እንደዚህ ጋደም ደገፍ በልና ቆይ አለኝ። ቆየው አሁንም በቃ ሊያስተኛኝ አልቻለም። ጭራሽ ፔኑ በቃ እየጨመረ መተንፈስ እየከበደ ይመጣ ማለት ነው። በሆነ በ40 ሰከንድ ምናምን ነገር ያስብለኛል። ለጀምናይ ለሶስተኛ ጊዜ ስነግረው ከምሽቱ 4 ሰዓት ላይ አስደነገጠኝ። በቃ 5 ነገሮችን ጠየቀኝ። ላብ አለ ወይ አለኝ። ላብ የለኝም። ማዞር ያዞርሃል ወይ አለኝ። አያዞረኝም። መተንፈስ ያቅታል ወይ? አዎ የተወሰነ መተንፈስ እያቃተኝ ነው ስለው ቆመ ከሆነ ቁጭ በል አለኝ። አሁኑኑ ቁጭ በል፣ አሁኑኑ ወደ ሆስፒታል ወይ ባለቤት ሜላት ወይ ሹፌር ይዞ ሂድ፣ መኪና እንዳትነዳ፣ አሁኑኑ ሆስፒታል ሂድ፣ ሀርት አታክ ሊሆን ይችላል አለኝ ማለት ነው። እንዴ ሀርት አታክ? ሰላም የነበርኩ ሰው የታምሜ አላቅ ስንት ዓመት። ከዛ ግን ያው ሜላትን ማስደንገጥ አልፈለኩም። እስቲ ሆስፒታል እንሂድ፣ ይሄ ነገር ቼክ ልደረገው፣ ልቤም ሊሆን ይችላል። 5 ምልክቶች ሰጥቶኛል። ከ5ቱ 2ቱ አለ እኔ ጋርና ምናልባት ልብ እንዳይሆን ሆስፒታል እንሂድ አልኳትና የተክለ ሃይማኖትን ስዕል እዚህ ውስጥ ከትቼ ይዤ እዚህ ላይ ሌሊት ወደ ሆስፒታል ከምሽቱ 5 ሰዓት ማለት ነው መኪና ውስጥ ገብተን ወደ ሆስፒታል እየሄድን በቃ በጣም ገረመኝ ማለት